አለሙ አባንክ አንተ ነህ? ቆይ ኢየሱስ ያድናል። አለሙ አንተ ነህ? አስር ማነች? አብርሃም ማን ነው? ወንድሜ ነው። አብርሃም አክሊሉ ማን ነው? ወንድሜ ነው። ማታ ማነች? አልጋነሽ አልጋነሽ ዮናስ ወንድሜ ነው። መርገም ተሰብሯል። አሜን። አንድ ሰው ሰማ። እኛችሁን ከፈርጉ ሰርጋል እኔ በረከለ ያላችሁ ዛሬ ከእጄ የምወስድ ውሃ ቢሆንም በውሃ ውስጥ ላይ መላክ ተደባለቀ ቁጭ ብሏል። አሜን። ሀማሊ እንዲህ ብዬ ላውራ ተመቃባይ ደ ፊደ ቦሳይማል ሊያሶበለ ሶጋ ቻላሰን ለወላ ሚሊዶ መዝገበ ይሽረታ አንተ ከዚህ በኋላ የማትወርቅ ድጋሚ ትነሳለህ። አሜን። የማትወርቅ መነሳት። አሜን። አንተ ከዚህም በፊት ብዙ ነግደሃል፣ ብዙ ሰርተሃል፣ ብዙ ለፍተሃል፣ ብዙ ሮጠሃል፣ ግን ከስረሃል፣ ባዶ ሆነሃል፣ ወደ ቤት ገብተሃል። ከዚህ በኋላ ነገር ይቀየር። እጅን ከፍ አድርግ። ከዚህ በኋላ በል። ከዚህ በኋላ ጅንጅብል ብቻ አይደለም፣ ጅንጅብል ብቻ አይደለም፣ ግን እዚህ አለች። የት ነሽ አለችዋ። የት ነሽ? ነብቂያ ሆስፒታልን ሳገተደው አንቺ ነሽ። አስተኝተህ መጥተሻል። ፈጠን ብለሽ ለሞት ለህይወት ጫፍ ላይ ነው ያለችዋ። ለጌታ ያጨበጭባል፣ ይጨበጭባል፣ ይጨበጭባል። ሃሌሉያ። ዝግጁ ናችሁ? እጃችሁን ከፍ አድርጉና ሞት አይሆንም። መልሴ ሞት አይሆንም። ዘርጋችን እንደዘርግ ከዚህ በኋላ በል የኔ ነገር አይበላሽም። እግዚአብሔር አልጋ ገብቷል። ሸኑ ምንድን ነው? እጅ ከፍ አድርግና ሸኑን ተከትሎ የመጣ እኔን አገኘ። ከዚህ በኋላ የዓለማዊ ጉዳይ ተቀይሯል። አንተ ከኔ ጋር ተገናኝተን አልተገናኘንም። የአንተ ስም ለኔ ተናግረሃል? አልተናገርኩም። ዛሬ ነው ቅድም ተነበር ጠዋት አልመጣም። አሁን ነው የመጣው። ገና ነው የመጣው። ራስህን አታውቅም። ለጌታ ይጨበጨባል። የሰይጣን ሰው ባልበላ ያስደገመ አዋጅ ተራገፈ። ሶስት ሰዎች 17 ሺህ ብር ለጠንቋይ ከፍሎ የሱ ፎቶ ቲሸርት አሳትሞ ከኋላ ላይ ፊት ላይ እንደ እዩ ፎቶ እንደሚለጥፍ አድርጎ በረከትን ይዘናል። ሱካር በሽታ ግፊት ይያዝ በኋላ አልጋ ቁራኛ ይሆን ብሎ በሱን አሸክሞ የሱ ቲሸርት አሳትሞ በውስጡ ለብሶ አንዱ ጉባኤ ውስጥ ቁጭ ብሏል። ወይኔ ከዚህ በኋላ ጌታ ይረዳል። ጌታ ያግዛል። አልሞትም። ጤናሽ ይመለስ። ጤና
ከዚህ በኋላ ደግሞ ማለት ነው ባለቤትሽ ኢየሱስ ጌታ ነው። አሜን። እንዲህ ይሆናል። በቅርብ ይዞት አንቺ እንጀራ ብቻ አይደለም ከዚህ በኋላ የምትጋገሪው። እስቲ አሜን። እንጀራ ብቻ አይደለም። ገና ከዚህ በኋላ በስምሽ ትልቅ ሆቴል ይኖራል። ትፈልጋለሽ? በፊትሽ ነው ጤና ምግብ ቤት ተብሎ ባነር ተሰቅሎ ለዛም ትንሽ ቤት አይደለም። በጣም የገረመ ከዚህ በኋላ ለባለቤትሽ መልካም ይሆናል። እሺ መልካም ይሆናል። ለእግዚአብሔር ተከፍቷል። ቀጣይ በምስጋና እንገናኛለን። ይሄ እንጀራ መጋገር በቅርቡ ታቆሚያለሽ። ወደ ሆቴል ተቀይረዋል። ለባለቤትሽ የሆነ በር ተከፍቷል። ቻው። አሜን። ተባረክ። ኤልያስ ምንም አንተዋወቅም። አሁን ትዝ ነው ሆነው አንተ ሰርተህ ደክመህ ለፍተህ ሩጠህ ባባውን አላደለ ወደ ቤት ገብተህ አላደለ። ከዚህ በኋላ ጌታ ነገርን ቀይረዋል። ደግሞ ከሩቅ ላንተ በር ይከፈታል። ጌታ ሰው ያዘጋጃል። ለከሳ በር ተከፍቷል። ትመሰክራለህ? ሆኖልሃል።